አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ አድማጭ ተመልካቾች በያላችሁበት የአራህማን ሰላምታ አይለያችሁ እያልኩኝ ዛሬ ይዤላችሁ የመጣሁት ሁላችሁም ልታዳምጡት የሚገባ የወንድማማች ፍቅር ነው። ጸሐፊ አፈንዲ ሙተቂ እንደዚህ ጽፎታል። እኔ ደግሞ ለእናንተ ጋበዝኳችሁ። በፎቶ ላይ የምትመለከቷቸው ልጆች በገለምሶ ከተማ ነው የተወለዱት። ትልቁ ልጅ ሳሚ ተውፊቅ ይባላል። ትንሹ መርዋን ተውፊቅ ይባላል። ልጆቹ በአባት አንድ ቢሆኑም በእናት ግን ይለያያሉ። የሳሚ እናት በ2002 ልጇን በጨቅላነቱ ትታው ስታርፍ ነው አባታቸው ነጅሚያ የምትባለውን የመርዋንን እናት ያገባው። የመርዋን እናትና አባት ሁለቱን ልጆች ሲያሳድጉ አባታቸው ተውፊቅ በ2006 መጨረሻ ላይ አርፏል። በመሆኑም ሁለቱን ልጆች ማሳደግ የመርዋን እናት ኃላፊነት ሆነ። ነጅሚያ ኃላፊነቱን ወስዳ ልጆቿን ለማሳደግ ትጣጣር ጀመር። በ2007 መጨረሻ ላይ ኖርዌይ የሚኖሩ የነጅሚያ ዘመዶች ሁኔታቸውን አመቻችተው እርሷንና ልጇን ወደ ኖርዌይ ሊወስዷት ጥረት ማድረግ ጀመሩ። ነጅሚያ ሳሚን ይዤ መሄድ አለብኝ ብላ እንደ ሀሳብ ስታቀርብላቸው የሀገሪቱ ኢሚግሬሽን ሕግ ጥብቅ ስለሆነ ዲኤንኤ ስለሚያዩ እድሉ ሊበላሽብሽ ይችላል አሏት። ነጅሚያም ቅር እያላት ሂደቱን ጀመረች። ሂደቱም ሰምሮ በ2008 አጋማሽ ላይ ነጅሚያ እና መርዋን ወደ ኖርዌይ በረሩ። ሳሚም ከአያቶቹ የተውፊቅ እናትና አባት ጋር መኖር ጀመረ። ነጅሚያ ከልጇ መርዋን ጋር በኦስሎ ለ6 ወር ከኖረች በኋላ መርዋን አመጹን ጀመረ። እኔ ከወንድሜ ተነጥዬ መኖር አልፈልግም፣ ወንድሜን አምጭልኝ፣ ካልሆነ ወደ ሀገሬ መልሽኝ እያለ እናቱን መጨቃጨቅ ጀመረ። ነጅሚያም እኛ ለራሳችን አዲስ ነን፣ የመኖሪያ ፍቃድ አላገኘንም፣ ፍቃድ ስናገኝ ሳሚ ጋር ሂደን እናየዋለን እያለች ልጇን ለማስታገስ ሞከረች። ዘመዶቿም በሚችሉት መንገድ ሁሉ አባበሉት። የወንድሙ ፍቅርና ናፍቆት ያቃጠለው መርዋን ግን ወንድሜ ካልመጣ እዚህ አልኖርም፣ ወደ ሀገሬ ውሰዱኝ ባይሆነ። በዚህ ሁኔታ እያመፀ እና እያለቀሰ 2009 ተጋመሰ። የነጅሚያ ዘመዶች ጉዳዩን ወደ ሕግ አማካሪዎች ወስደው ለመርዋን አመጽ መፍትሄ የሚገኝበትን ሁኔታ ጠየቁ። የሀገሪቱ ሕግ የሚያውቁ ሰዎች ልጁን ይዛችሁ ወደ ኢሚግሬሽን ቢሮ ሄዱ፣ እነርሱ ካናገሩት መፍትሄ አታጡም አሏቸው። በዚህ መሰረት መርዋን ወደ ኖርዌይ ኢሚግሬሽን መምሪያ ተወሰደ። የመምሪያው ሰዎችም መርዋንን አቅርበው ጠየቁት። መርዋን በአንድ ዓመት ውስጥ የኖርዌይ ቋንቋ ለምዶ ስለነበር በቋንቋቸው ወንድሜ ማለት ለኔ ትልቅ ነገር ነው። በሀገር ቤት የምውለው፣ የምጫወተው፣ የምበላውም ሆነ የምተኛው ከእርሱ ጋር ነው። ከእርሱ ተለይቼ መኖር አልፈልግም። እርሱ እዚህ ካልመጣልኝ ወደ ሀገሬ መመለስ እፈልጋለሁ በማለት እሮሮውን በለቅሶ አጅቦ ነገራቸው። የኖርዌይ ኢሚግሬሽን ሰዎች የመርዋንን ለቅሶ ሲያዩ ደነገጡ። ነጅሚያን ለምን ሀገር ትተሹ መጣሽ ብለው ሲጠይቋት ልጁ ከመርዋን ጋር የሚገናኘው በአባቱ ብቻ ነው። እኔ ስላልወለድኩት እርሱን ይዤ ፕሮሰስ ብጀምር ዲኤንኤ ቴስት ወስዳችሁ ልታስቀሩብኝ ትችላላችሁ ብዬ ፈራው። ስለዚህ ልተወው ተገደድኩ በማለት እውነቱን ነገረቻቸው። የኖርዌይ ኢሚግሬሽን ሰዎች ወንድሙ በአስቸኳይ መጥቶ ከመርዋን ጋር መኖር አለበት በማለት ውሳኔ አስተላለፉ። በጣም ደስ የሚል ውሳኔ። በዚህ መሰረት ሳሚ ተውፊቅ ከ4 ወራት ባልበለጠ ጊዜ ውስጥ አስፈላጊው ሂደት ሁሉ ተጠናቆለት በ2009 መጨረሻ ላይ ወደ ኖርዌይ በረረ።
ከዚያ ወዲህ ሁለቱ ወንድማማቾች አብረው በፍቅር እየኖሩ ነው። ይህ እውነተኛ ታሪክ ስታነቡ ይህንን እውነተኛ ታሪክ ስትሰሙ ምን ተሰማችሁ? አዎ ሁለቱ ወንድማማችነትን በተግባር ነው የተገበሩት። ወንድም ወንድሙን ከሶ በፍርድ ቤት በሚማገቱበት ዘመን ሳሚና መርዋን ወንድማማችነትን ከጥቅምና ከገንዘብ በላይ መሆኑን አሳይተውናል። በዚህ ዓመት ውስጥ በ2017